አተንስቼ በርገር ስበላ በርገር የማይበላው 96.4 የሚሆን የኢትዮጵያ ህብረተሰብ ክፍል ለፊቴ ድቅን ይላል። እንዴ ጭቅቅት ያለ አልጋ ውስጥ የማይመች አልጋ ውስጥ ሁኔታዎች ባልተመቻቸ አልጋ ውስጥ ተኝቶ አንድ ሰው የሚያልመው ህልም በጣም የሚያስፈራ ሲያሳድዱት የሆነ ነገር ሊበላው ሲል የሆነ ነገር ሲያሯሩጣው የሆነ ነገር እንትን ሲለው ለምን ምን ተኛበት አልጋ የምናለመውን ህልም የመወሰን ትልቅ ብቃት አለው። ቱ ቢ ሆነስት ነው የምላችሁ። ቱ ቢ ሆነስት ጭድ ፍራሽ ላይ የተኛ ፕላስ ደግሞ የማይመች አልጋ። እኔ በጣም ብዙ ጊዜ ኢትዮጵያ የማይመች አልጋ ላይ ነው የምትተኙት። የማይመች አልጋ ውስጥ እየተኛችሁ እንዴት ሆኖ ነው ጥሩ ህልም የምታልሙት? ዛሬ ምን ሆናችሁ አላለሁ ጓደኞቼ? ዳራ ዴቪዬ ዛሬ ስተወኝ ምን ሆነ? ምን ተፈጠረ? አረ ዛሬ ያየሁት ህልም በስመ አብ ምን እንደሆነ እኔ እንጃ። የሆነ ነገር ሲያሳድደኝ አልጋህን ቀይር ብራዘር። እኔ ብቻ ሳልሆን እንከኖቼ በራሳቸው ውበትን የተላበሱ ናቸው። ብጉር አሁን ምኑ ነው የሚያምረው? ብጉር ሰው ላይ ሲወጣ አያስጠላም? እንዴት እንደሚያስጠላ ይሁት። እስቲ የኔን ብጉር ቅልብጭ ብላ ቁጭ አለች። እንከን የሚያምርበት ሰው፣ ሌላ ሰው ላይ የሚያስጠላ ነገር የሚያምርበት ሰው። ኧረ በስመ አብ እጭ። አሁንስ እኔ እንዴ ምንድነው ከሰው የተለየ? እንዴ ፈጣሪ ምንድነው እንደዚህ የሚወደኝ እንዴ? ዝምጥም ይሁት እስቲ ሳሙኝ የምትል ብጉር እኔ አላቅም። ቺፕስ አለ ብላችሁ ታወራላችሁ ኢትዮጵያ ውስጥ። ኢትዮጵያ ውስጥ ቺፕስ የበላሁበትን ቀን ረገምኩት። አተንስቼ በርገር ስበላ በርገር የማይበላው 96.4 የሚሆን የኢትዮጵያ ህብረተሰብ ክፍል ለፊቴ ድቅን ይላል። ጃኩዚ ገብቼ ገላይን እንደፈለኩኝ ሪላክስ እያረኩ ስታሽ በቫዝሊን እያለ የሚታሸው የአገሬ ህዝብ ፊቴ ድቅን ይልብኛል። አልችልም። አንዳንድ ጊዜ ሶፍት አስቀምጣለሁ የታሸው ምን ሆንክ ዴቪዬ ምን ይላሉ ቆንጆ 5 የሚያሹን ሴቶች። አይ ምንም የሆነ ነገር ትዝ ብሎኝ ነው ብዬ እምባዬ እዚህ ጋር ጠርዙ ላይ ትንሽ እምባ ነገር ይመጣል። በሶፍት ጠረቅ አድርጌ እንደዚህ ፒዛይን እንደዚህ ግንጥል እያደረኩ ፒዛ ስበላ ዛሬም ድረስ የኢትዮጵያ እናቶች እንደዚህ ክብ ነገር ላይ እንደዚህ የሆነ ነጭ ነገር ሊጥ ይሉታል እነሱ እንዲህ እያፈሰሱ ሳይ ምን ያህል ወደ ኋላ እንደቀረን እዚህ ያለኝ የሀገሬ ነገር ያስነባኛል። ወጣቱ ትውልድ ደግሞ ይሄን ነገር ለመቀየር አይፈልግም።